ሰላም ጤና ይስጥልኝ ኢትዮ ስማርት ቤተሰቦች። ፈተና እየቀረበ ሲመጣ ብዙዎቻችሁ እንዴት አድርጌ ፕሮግራም ላውጣ፣ ትኩረቴ እየተበተነ ተቸገርኩ እና ጥያቄዎችን እንዴት ልለማመድ እያላችሁ ትጠይቁኛላችሁ። ዛሬ በእነዚህ 3 ነጥቦች ላይ አትኩረን ውጤታማ የምትሆኑበትን መንገድ እናያለን። የመጀመሪያው ስልት ፕሮግራም ማውጣት ነው። ፕሮግራም ስታወጡ ዝም ብላችሁ ዛሬ ባዮሎጂ ያነባለሁ አትበሉ። ይልቁንም ታይም ብሎኪንግ የተባለውን ዘዴ ተጠቀሙ። ጠዋት አእምሯችሁ ትኩስ ስለሚሆን እንደ ማትስ ወይም ፊዚክስ ያሉ ጥናት ትምህርቶችን አጥኑ። ከሰዓት ደካማ የሆናችሁባቸውን የንባብ ትምህርቶችን መድባችሁ አንብቡ። ማታ የሰራችሁትን ደግማችሁ ከልሱ ወይም ያነበባችሁትን ገዳግማችሁ አንብቡ ማለት ነው። ፕሮግራማችሁ በየ50 ደቂቃው የ10 ደቂቃ እረፍት ሊኖረው ይገባል። አእምሯችሁ ካልተነፈሰ የገደባችሁትን ንባብ አይቀበልም። ሁለተኛውና በጣም ወሳኙ ነጥብ የድሮ ፈተናዎችን መስራት ነው። ብዙ ተማሪዎች የሚያነቡት ነገር የገባቸው ይመስላቸዋል። ነገር ግን ጥያቄ ሲመጣ ግራ ይጋባሉ። የድሮ ፈተናዎችን ስትሰሩ አንደኛ የጥያቄዎችን አወጣጥ ስታይል ትረዳላችሁ። ሁለተኛ የትኛው ምዕራፍ ወይም የትኛው ቻፕተር ላይ ደካማ እንደሆናችሁ በግልጽ ያሳያችኋል። ሶስተኛ ጊዜን በአግባቡ መጠቀምን ተለምዳላችሁ። ስለዚህ ቢያንስ ያለፉትን 5 ዓመታት ፈተናዎች ደጋግማችሁ መስራት እንዳትረሱ። ሶስተኛው ትልቁ ፈተና የትኩረት ማነስ ነው። ለማንበብ ስትቀመጡ ስልካችሁ አጠገባችሁ ከሆነ ቲክቶክ ወይም ቴሌግራም ትኩረታችሁን ይሰርቀዋል። ትኩረታችሁን ለመመለስ ስልካችሁን ሌላ ክፍል ውስጥ አስቀምጡ ወይም ፖሞዶሮ ቴክኒክ ተጠቀሙ። 25 ደቂቃ ጥናት፣ 5 ደቂቃ እረፍት። ይህ አእምሯችሁ እንዳይሰለች ያደርገዋል። የምታጠኑበት ቦታ ንጹህ እና ድምጽ የማይሰማበት ይሁን። በአጠቃላይ ፕሮግራም አውጡ፣ የድሮ ፈተናዎችን ስሩ እና ከሚረብሹ ነገሮች ራቁ። እነዚህን ካደረጋችሁ ውጤታማ እንደምትሆኑ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። ለተጨማሪ መረጃ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የጥናት ጊዜ ይሁንላችሁ። በሌላ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት